ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት ተወያዩ። የራሳቸው ቆጣሪ ሳይኖራቸው ከጎረቤት በገመድ ኃይል ስበው የሚገለገሉ ግለሰቦችና ድርጅቶች ላይ ቅጣት እንደሚጣል ተገለጸ። የተሃድሶ ኮሚሽን በ4 ክልሎች ከ56,000 በላይ የቀድሞ ተዋጊዎችን ወደ ህብረተሰቡ እንዲቀላቀሉ ማድረጉን አስታወቀ። መነሻ የደመወዝ ወለል 8384 ብር እንዲሆን ጠየቀ። የኢራን ጠቅላይ መሪ አሜሪካ ለምትፈጽመው ጥቃት የማይጠገን ጉዳት ይከተላታል ብለዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት መወያየታቸው ተገለጸ። አምባሳደር ብናልፍ በውይይቱ ወቅት የተገኙት ስቴት ሴክሬታሪያል ማርኮ ሩቢዮ ጋርም ተገናኝተዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተመንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል እንደተደረገላቸው ተዘግቧል። ብናልፍ አንዱዓለም እና የፕሬዝዳንት ዶናልድ ትራምፕ የተወያዩበት ጉዳይ በይፋ አልተገለጸም። ይሁን እንጂ ውይይቱ የተካሄደው የትራምፕ አስተዳደር ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ሊጥል መሆኑን ተከትሎ ነው። እንደ ዘገባው ይህ የመጀመሪያው ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነትን ከመፍጠር አንጻር ያሉ ዕድሎች ሰፊ ናቸው ተብሏል። የራሳቸው ቆጣሪ ሳይኖራቸው ከጎረቤት በገመድ ኃይል ስበው የሚገለገሉ ግለሰቦችና ድርጅቶች ላይ ቅጣት እንደሚጣል ተገለጸ። ቅጣቱ ለቤት ውስጥ አገልግሎት ከሆነ ከ20,000 ብር፣ ለንግድ ተቋማት 500,000 ብር እንዲሁም ለዝቅተኛ ኢንዱስትሪዎች 750,000 ብር እንደሆነ ተነግሯል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የራሳቸው ቆጣሪ ሳይኖራቸው ከጎረቤት በገመድ ኃይል ስበው የሚገለገሉ ግለሰቦችና ድርጅቶች ላይ ቅጣት እንደሚጥል አስታወቀ። ለአንድ አገልግሎት በተፈቀደ ቆጣሪ ከባለስልጣኑ ፍቃድ ውጭ በጋራ መጠቀም እንደ ኃይል ስርቆት እንደሚቆጠርና ከጎረቤት በገመድ ኃይል ስበው በሚገለገሉ ደንበኞች ላይ ሕጋዊ እርምጃዎች እንደሚወሰድ ተናግረዋል። እንደ አቶ አበበ ማብራሪያ ከዚህ በፊት የተለመደው በአቅራቢያ በሚገኝ ቆጣሪ ገመድ ኃይል ስቦ መጠቀም የሚያስጠይቅና ገንዘብ ቅጣት የሚያስከትል ተግባር ነው። ድርጊቱ ከአዲስ አበባ በቅርብ ርቀት ላይ በሚገኙ የመኖሪያ አካባቢዎች እንደሚፈጸም ያነሱት ስራ አስፈጻሚው የኃይል አቅርቦት ባልተዳረሰባቸው አካባቢዎች የሚገኙ ነዋሪዎች የፀሐይ ኃይልን ጨምሮ በሌሎች የታዳሽ ኃይል አማራጮች ለማዳረስ እየተሰራ ነው መሆኑን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭ አገልግሎት ዳይሬክተር ይሳይ ስዩም በበኩላቸው የኤሌክትሪክ ኃይል አገልግሎት ስርቆት የፈጸሙ አካላት ላይ ለመኖሪያ ቤት ከ20,000 ብር የሚያስቀጣ ሲሆን ጥፋቱ ከተደጋገመ የገንዘብ መጠኑ በእጥፍ እያደገ ይሄዳል ብለዋል። ጥፋቱን ፈጽመው የተገኙ የንግድ ተቋማት ከሆኑ ለመጀመሪያ ጊዜ 500,000 ብር ቅጣት የሚጣልባቸው ሲሆን ለዝቅተኛ ኢንዱስትሪዎች 750,000 ብር፣ ለመካከለኛና ለከፍተኛ ኢንዱስትሪዎች ለመጀመሪያ ዙር 1 ሚሊዮን ብር ቅጣት የሚጣልባቸው መሆኑን አብራርተዋል። ጥፋቱ ለሁለተኛ ጊዜ ከተደገመ የተጠቀሙበት የኃይል ክፍያን ሳይጨምር የተጠቀሙት ቅጣት በእጥፍ እንዲከፍሉ የሚደረግ። አቶ ይእሰይ እንደተናገሩት የጥፋቱም ድግግሞሽ ከ2 ጊዜና ከዚያ በላይ ከሆነ የመኖሪያ ቤቶችን ሳይጨምር 2 ሚሊዮን ብር ተቀማጭ እንዲያደርጉና በድጋሚ ካጠፉ የተቀመጠውን የቅጣት ገንዘብ እንዲከፍሉ የሚደረግ ሲሆን በ2 ዓመታት ውስጥ ጥፋት ካልተገኘባቸው ያስቀመጡት ገንዘብ ተመላሽ የሚደረግ እንደሆነ ተናግረዋል። ቀደም ብሎ የወጣው የቅጣት መመሪያ ተግባራዊ እንደተደረገ የተናገሩት አቶ ሁሴ ከዚህ በፊት ለሚደረጉ ተግባራት ከመደረጉ በፊት ለማህበረሰቡ ስለ ጉዳዩ እንዲያውቅ ትምህርትና ማስጠንቀቂያ ተሰጥቷል ብለዋል። የተሃድሶ ኮሚሽን በ4 ክልሎች ከ56,000 በላይ የቀድሞ ተዋጊዎችን ወደ ህብረተሰቡ እንዲቀላቀሉ ማድረጉን አስታወቀ። ለ3 ክልሎች ወደ ማህበረሰቡ የተቀላቀሉት የቀድሞ ተዋጊዎች ቁጥር ከ9,000 አይበልጥም ተብሏል። በኢትዮጵያ እስካሁን በ4 ክልሎች የሚገኙ ከ56,000 በላይ የቀድሞ ተዋጊዎች ትጥቃቸውን ፈተው ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ ተደርገዋል ሲል የብሔራዊ ተሃድሶ ኮሚሽን ገለጸ። በ4 ክልሎች ወደ ህብረተሰቡ እንዲቀላቀሉ ተደርገዋል ከተባሉት 56,000 የቀድሞ ተዋጊዎች መካከል ከ45,000 በላይ የሚሆኑት የትግራይ ክልል ቀድሞ ተዋጊዎች ናቸው ተብሏል። በ3 የሀገሪቱ ክፍሎች የሚገኙ የቀድሞ ተዋጊዎች ውስጥ ወደ ህብረተሰቡ እንዲቀላቀሉ የተደረጉት ከ9,000 እንደማይበልጡ ተጠቁሟል። መነሻ የደመወዝ ወለል 8384 ብር እንዲሆን ተጠይቋል። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርቧል። ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ከ150,000 ብር ጀምሮ እንዲሆን አሳስበዋል።
ወርሃዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ለመንግስት ጥያቄ ማቅረቡ ተገልጿል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ እንደገለጹት ወርሃዊ ደሞዛቸው እስከ 8384 ብር ከሆነ የተቀጣሪ ሰራተኞች ከግብር ነፃ እንዲደረግላቸው ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለው የገቢ ግብር አዋጅ 979/2008ን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻ አካላት ጋር ውይይት በማድረግ ይገኛል። ለዚህም ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰመኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። በአቶ ካሳሁን ገለጻ በዓለም ባንክ መረጃ መሰረት ዕለታዊ ገቢው $3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር ከዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማንኛውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 እስከ 22974 ብር ደመወዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስት መጠየቁን ኢሰመኮ ገልጿል። ከ22975 እስከ 44535 ብር ወርሃዊ ደመወዝ ተከፋዮች የ15 በመቶ፣ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 177499 ብር የ25 በመቶ ግብር እንዲጣልባቸው ኢሰመኮ በደብዳቤ አሳስቧል። ከ107,450 እስከ 150,107 ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150,108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰመኮ መጠየቁ ተገልጿል። የኢራን ጠቅላይ መሪ አሜሪካ ለምትፈጽመው ጥቃት የማይጠገን ጉዳት ይከተላታል ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚል መግለጫ እየሰጡ ነው። በመግለጫው ማንኛውም አይነት የአሜሪካን ወታደር ጣልቃ ገብነት ሊስተካከል የማይችል ጉዳት እንደሚያስከትል ጥርጥር የለውም ብለዋል። የበላይ መሪ ኢራናውያን እጃቸውን የሚሰጡ አይደሉም ሲሉ ተደምጠዋል። ኢራንን እንዲሁም ህዝቦቿና ታሪኳን የሚያውቁ ብልሆች ይህንን ህዝብ በእንደዚህ አይነት የዛቻና ቋንቋ በጭራሽ አይደናገሩም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ስላልሆኑ ብለዋል። እናም አሜሪካኖች ማንኛውም የአሜሪካን ወታደራዊ ጥቃት ጣልቃ ገብነት የማይጠገን መዘዞችን ይዞ እንደሚመጣ ማወቅ አለባቸው ሲሉ አስጠንቅቀዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።